ያገሬ ልጆች ትልቅ የምስራች ይዤላችሁ መጥቻለሁ። እንደምታዩት ገሜ ከኔ ጋር ያለው ዛሬ ማለት ነው። የምንገኘው ደግሞ ቦራ ነው። አቶ ዮሐንስ ደግሞ ከኛ ጋር አለ፣ የቦራ ባለቤት ማለት ነው። እና ትልቅ ሰርፕራይዝ አለን ዛሬ ጋይስ። በጣም ደስ እንደሚላችሁ እርግጠኛ ነኝ። እንግዲህ አቶ ዮሐንስ ቃል የገባልን ነገር አለ። እስኪ ራሱ ይነግረናል። እንግዲህ ዛሬ በጣም ብዙ ዝግጅቶች አድርገናል። የመጨረሻውና የመዝጋችን የ10 አመት አድቬንቸር ህፃን ልጅ በጎማ ውስጥ ራሱን ደብቆ 600 ኪሎ ሜትር ተጉዞ ዳምቢዶሎ ድረስ እናቱን ለመርዳት ምን ህልም እንደተነገረው አይታወቅም፣ አዶናይን አግኝቶታል። አዶናይ ይህንን ዜና በነገረን ጊዜ ይህንን ልጅ ወደዚህ በዛሬው ፕሮግራም ላይ እንዲቀላቀል አድርገን ኦን ፍሮንት 100,000 ብር ቦራ አሚዝመንት ፓርክ ይሰጠዋል። እንደዚሁም ደግሞ ለናቱ ራሱን ማስተማሪያ ማኖሪያ የሚኖረው ለአንድ አመት 100,000 ብር ቦራ ቃል ገብቶለታል። ያድጋል። ህፃናት ላይ መስራት አገር ላይ መስራት ነው። ህፃናት ላይ መስራት ከአጉርም በላይ አጉርን ማስተዳደር ነውና ይሄንን አስተዋጽኦ አድርገናል። አመሰግናለሁ። ቴንክ ዩ ሶ ማች ማለት ይፈልጋለሁ። በጣም ትልቅ የሆነ ውለታ ነው። ቦራ እንግዲህ ለህፃናቶች ይቆማል። አመሰግናለሁ ላረጋችሁት ነገር፣ ከጎኔ ስለቆማችሁም አመሰግናለሁ። እንግዲህ ለእናቱ ብሎ ነው ይህ ሁሉ ኪሎ ሜትር ተጉዞ ወደዚህ የመጣው እናቱን ለማገዝና እናቱም ነጻነት እንዲሰማት እሱንም እንድታስተምር በነጻነት ተምሮ እንዲያድግላት ማለት ነው። ቦራ ያበረከቱት ብርም ለሷም አስተላልፈን ምን ሰጥ ይሆናል እና ትልቅ ውለታን ያዋል ነው። እግዚአብሔር የተመሰገነ ይሁን። እንደዚህ ደረጃ ስላደረሰን ለሚያስፈልጋቸው ልጆች ለመርዳትም ስላበቃን አመሰግናለሁ። ቴንክ ዩ ሶ ማች። አንተ ደግሞ ገሜ ወዳለ እንኳን ደስ አለ።